እግዚአብሔር የረዳው ሰው እግዚአብሔር የረዳው ሰው እግዚአብሔር የረዳው ሰው አይቆምም በሁኔታው ይቀጥላል እየጀመረ እጁን አንሳ። ሰላም በመላው ዓለም እንደዚሁም በኢጅፕት ካይሮ የምትገኙ ኢትዮጵያውያንና ኤርትራውያን የኢየሱስ ክርስቶስ ሰላምና ጸጋ ባላችሁበት ይድረሳችሁ። ነቢይ መስፍን በሽው ነኝ። የፊታችን ሜይ 26 እና 27 እስከ 28 ለሶስት ተከታታይ ቀናቶች በኢጅፕት ካይሮ የኢየሱስ ክርስቶስ ራእይ ቤተክርስቲያን ከቤቴል ቲቪ ጋር በመተባበር ሶስት ትላልቅ የተአምራት ቀናትና እንደዚሁ ምርኮ የማስመለስ ኮንፈረንስ ተዘጋጅቷል። በእነዚህ ሶስት ተከታታይ ቀናቶች ከእግዚአብሔር ዘንድ ወደ እኔ የመጣውን ይህንን ትንቢታዊ ቃል አነባለሁ። በትንቢተ ኢሳይያስ ምዕራፍ 9 ቁጥር 1 ላይ እንዲህ ይላል፣ ነገር ግን ተጨንቃ ለነበረችዋ ጨለማ አይሆንም ይላል። በዚህ ሶስቱ ቀን ሰኞ፣ እንደዚሁም ማክሰኞ፣ እንደዚሁ ሮብ ሶስት ተከታታይ ዓመታዊ ኮንፈረንስ የክርስቶስ ራእይ ቤተክርስቲያን እና ቤቴል ቲቪ ጋር በመተባበር የተዘጋጀ ትልቅ የፎስና የተአምራት ኮንፈረንስ ስለሆነ ኢትዮጵያውያንና ኤርትራውያን በዚህ በኢጅፕት ካይሮ በሚያዋስኑ ከተማዎች ላይና እንደዚሁም ሀገራት ላይ ያላችሁ ይህንን አገልግሎት እንድትካፈሩ ጥሪ አደርጋለሁ። በእነዚህ ሶስቱ ቀናቶች ጭንገፋ ይሰበራል፣ መካንነት ይቋረጣል። እንደዚሁ የተዘጉ በሮችና የዘገዩ ነገሮቻችሁ ላይ የእግዚአብሔርን ጣልቃ ገብነት የምናይበት የድንቅና የተአምራት ፕሮግራም ተዘጋጅቷል። ጌታ እግዚአብሔር ቢፈቅድና በሕይወት ብንኖር ሜይ 26፣ 27 እና 28 ኢጅፕት ካይሮ ላይ ይህ ፕሮግራም ተዘጋጅቷል። የፕሮግራሙ የሚደረግበት ቦታና እንደዚሁ ቸርች ከቤቴል ቲቪ ስር አድራሻው ይቀመጣል። ኢንፎርሜሽን መስማትና መደወል የምትፈልጉ በቤቴል ቲቪ ስር ባሉ ስልኮች እየደወላችሁ ቦታውንና እንደዚሁ ኮንፈረንሱ የሚደረግበትን ስፍራ ማግኘት የምትችሉ መሆኑን አሳስባል። በእነዚህ ዕለታት ሰይጣን የዘጋው ሰይጣን ያበላሸው እንደዚሁ በጠላት እጅ የቆየብንና የዘገየብንን ነገር የምናስለቅቅበት ቀን ስለሆነ ሁላችሁም በዚህ ፕሮግራም ላይ በመገኘት እግዚአብሔርን ባርኮት እንድትካፈሉ በጌታ ፍቅር እጋብዛቸዋል። የናዝሬቱ ኢየሱስ ያድናል፣ ይታደጋል። ተባረኩ።